ዛሬ እየነገርኩ ነው ጀመሩ ደግሞ እነዚህ ባለዮች ምን ነው አንተ ይሄ ስራ ነው ያምነው እንደ እናንተ እንደ እንግዲህ መሸተ ብሎ በቃ ነጋ ጠባ ቡጥ መያዝ እንደ ስራ ነው እንደ ምን ይላል ረብሻ ምን ላል የጎረቤቱስ ምን ይላል ይሄው ስራ ደክሜ በገባው ቁጥር በነገር ነው የምትቀበል ተውቀው ምክንያቱም አይታወቅ አሁን ይሄ አትናገር ምንም አትበል እግዚአብሔርን ስለምታሳዝናላችሁ በጣም ነው የሚያሳዝነው በእውነት ይሄ ሁሉ ሰው መረበሽ አለበት በቃ ዝም በይ አንቺ ዝም በይ በቃ ታሳብ ለምን ቃል ታዛ እንዴ አመለጣችን እንዴ ማን ነው ታዘ የምትለው ወይ ለባ አይደለም እንዴ አሁን የተንጫጫ ገብረ መድህን ባባ ነገርልንማ በማን እድላችን ደግሞስ ሌባ ቢሆን እንደዚህ እንዲነጋ ጠባ ያስሆናል እንዴ ዋይ ለዚህ ነው እንዴ እኔ እኮ ለጀባ መስሎኝ እኮ ዋይ ለእናንተ ዘንድሮም ትበጠብጣላችሁ ምን አባታችሁ ነው የሚሻላችሁ ቆይ ምንድነው ቆይ ችግራችሁ ምንድነው እኔ ምንም እኮ ሊገባን አልቻለም አይተመምሪ ለራሳችሁ ሰላም አታችሁ ለሰው ሰላም ለመንደሩ ሰላም እኮ ነሳችሁ የምን ላድርግ ገብረ ምክንያታችሁ ስገባ እኮ በነገር ነው የምትቀበል ዋይ ዝም በል በቃ ዝም በያችሁ ባልቻ ዝም በል እስቲያችን ማታጥሽ ምንድነው ቆይ ችግራችሁ ምንድነው ቆይ አይገርማችሁ እንዴ ዘላለም ብጥብጥ ጫጫታ ትንሽ ይሉኝታ አልተፈጠረባችሁ እንዴ አይሰለቻችሁ እንዴ ትንሽ ሰው ምን ይለናል እንኳን አትሉም እንዴ ይሉኝታ ጠፋባችሁ እንዴ ይገርማል እኮ አሁን አረጋኝ ነው ላጅ እስኪ ሌላ ይቅር ለዚች እንኳን አንድ ፍሬ ጨቅላ ልጃችሁ ትንሽ አታስቡ እንዴ ትንሽ አታዝኑ ለምን ወለዳችሁ ቆይ ባትወልዱ አይቻለሁ እንዴ ለዚህ አሁን ቆይ አንተ ባልቻ ለሷ አሁን ለዚች ልጅ አባት ነው የምትባል አንተ ነው እንዴ የምትባል እቦት ነው እንጂ አሁን አረጋኝ ነው ላችሁ ለዚህ ለከብቶች የሚጥሉት አይነት እቦት ነው እንጂ ቁራለ እንዴ ባልቻ ምን ቅር ይለኛል እኔ ቆረካ ዶረከላ አርግል እኮ ወጥ ነው በቃ ዝም ብላ ጨውላካ ምን አባት ከዚህ ጭመልቃ አንቺ ዝም በይ እንጂ ዝም በይ በቃ አሁን